ሃይ ቤተሰብ እንዴት ናችሁ? ሰላም ናችሁ? ይሄን ያለው አልሐምዱሊላህ። ዛሬ ኬክ አሰራር ላሳያችሁ ነው። ኢንሻአላህ አብረን እንሰራለን ማለት ነው። የሚያስፈልጉን ነገሮች የብርቱካን ልጣጭ፣ የአረንጓዴ ሎሚ ልጣጭ፣ እዚህ ጋር ለውዝ፣ እዚህ ጋር የድንብላል ደረቁ ማለት ነው፣ ቅጠሉ ሳይሆን ፍሬው ማለት ነው። እዚህ ጋር ብርቱካን ጭማቂ፣ እዚህ ጋር ቤኪንግ ሶዳ፣ እዚህ ጋር ቤኪንግ ፓውደር፣ እዚህ ጋር ዘይቱን፣ እዚህ ጋር 3 እንቁላል አለልን፣ እዚህ ጋር እርጎ፣ ስኳር፣ ወተት፣ እዚህ ጋር ዱቄት 1 ብርጭቆ ማለት ነው። አሁን ተከታተሉኝ እንዴት እንደምሰራው። እዚህ ጋር እቃ አለን። ከዛ ምን እናደርጋለን? የሎሚውን የብርቱካኑን ልጣጭና የሎሚውን የተፈቀፈቀ አንድ ላይ እናደርገዋለን። ከዛን ስኳሩን እንጨምርበታለን። ከዛን የድንብላሉን ፍሬ እንጨምራለን። ከዛ ምን እናደርገዋለን? አንድ ላይ እናሸዋለን ማለት ነው። ዋው አያችሁት? ሽታው ደስ ሲል። ከዛን እሱን ወደ ጎን እናደርግና ሌላ እቃ እናመጣለን። ከዛ ምን እናደርጋለን? እንቁላላችንን እንሰራለን ማለት ነው። ሶዳ እንጨምራለን። ከዛ እንጨምራለን። ከዛ ለውዙን እንጨምራለን። ከዛን እርጎን እንጨምራለን። አያችሁ። ከዛን ብርቱካኑን እንጨምራለን። ከዛ ወተቱን እንጨምራለን። ከዛ ዘይቱን እንጨምራለን። ከዛን ዱቄቱን እንጨምራለን ማለት ነው። ቤኪንግ ፓውደር፣ ከዛን መጨረሻ ላይ ይሄን ተጨምሩታላችሁ። አያችሁት?
ከዛን ፓትራችሁን ታመጡና መጋገሪያውን ዘይት ተቀቡና ዱቄት ተነሰነሱላችሁ። ከዛን ጨምሩና ቢስሚላህ ሃይ ውድ ተመልካቾቼ እንዴት ናችሁ? ተመልሼ መጥቻለሁ። ያው ሙሉውን እንዳልቀርጽ በመሃል ተቆርጦብኝ ነው። በስሎ እስከሚወጣ ሲደወል ተቆረጠብኝ። ይሄውን በስሎ ወጥቷል። ይሄንን ይመስላል ኬኩ ማለት ነው። አያችሁት? ይሄንን ይመስላል። እስኪ ቆርጠን ደግሞ እናየዋለን ውስጡን። አያችሁት? ለየት ያለ በቃ ልስላሴው ስፖንጅነቱ በቃ ሽታው ሳይበላ እንዴት አባቱ እንደሚጥም እና አበረታቱኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። በምሰራው ምግቦች እመጣላችኋለሁኝ። አብረን እንሰራለን፣ አብረን እንማማራለን ማለት ነው። ቴንኪው፣ አመሰግናለሁ።